50 ሚሊዮን ከዲያስፖራ ላይ ተሰብስቦ አስተዳደሩ በልቷል ኢቭን እሱ ብቻ አይደለም ለደሃ የመጣውን ከንቲባ ራሱ ሽንቁቅ አድርጎ ለቤተሰቡ በላ ነው የተቃጠለው አሸዋ ገበያ ብር የተሰበሰበው ብሩን በልተውታል እንደውም እኮ ያኔ ሶስቱ ላይ ልምጣለህና አንደኛ እውነት ለመነጋገር የዚህ ጸረ ሰላም እኔ 50 ሚሊዮን የተባለው እንግዲህ ልጆች አሉ እነ የተባረክ አሉ እነ ሰለሞን አሁን አሜሪካ ነው ያለው መናገር ይችላሉ ዶላለች የዲያስፖራው ኃላፊ የነበረው አቤል አሁ ዋሽንግተን ነው ያለው ኢቭን ሌሎችም አሉ ኮሚቴ ደግሞ የተደራጁት አሉ ካሜራማኖችም ሁሉ ነፍጹምም አሉ ብዙ ልጆች አሉ የተደራጁት እነሱ ነው እኔ ያኔ ከንቲባ አህመድ ቡህን ባለሀብት አሰባስበን መኪና ገዝተን ሸልመን ከከንቲባ ስንሸኘው ቤተ መንግስት ላይ ምንድነው የተጀመረው ከንቲባው ያው እንዲ ያልተለመደ ነገር መኪና ሸለሙት ለከንቲባ ግን ዲያሊሲስ ሰው ማጠቢያ አጣ ሲባል ወዲያውኑ ወጣቶች ተሰብስበን እኔ እገዛለሁ ችግር የለውም አመጣለሁ እናንተ እስቲ ጥረት አድርጉ አልኳቸው የድሬን አፍቆት ቀን ላይ ነው ብር ተበላ የሚባለው የድሬን አፍቆት ቀን ላይ ቤተ መንግስት ላይ እያንዳንዱ ዲያስፖራ 10 ሺህ ብር ራት ገዝቶ ይብላል ለዲያሊሲስ ማሽን መግዣ ብለን ኦኬ ያ ሁሉ ሰው ገባ ስንት ብር እንደሆነ ታውቃለህ እውነት ወንድሜ ስሜ 3 ሚሊዮን እንኳን አልሞላም 3.2 ሚሊዮን ነው ከተሰበሰበው ጋራ የተገኘው ብር 3.2 ሚሊዮን 3 ማሽን አይገዛም ከዛ እሺ ተውት እናንተ ይሄን ከሰበሰባችሁ እኔ ሌላውን ተራሩጬም ቢሆን እንሞላለን አልኩኝ ዶል እድሜ ስጣትና ውጪ ያለች አሜሪካ ጎፈንዲሚ አቋቁማ የተወሰረ ኦልሞስት ወደ $100,000 ከዛ በላይ ያሰበሰበችው አለ ምን ላርግ አለሽ ኖ የደም እቺ ቱቦ መቀየር የለችም እነሱን ጊዜ በኩላሊት አንድም ነገር 5 ሳንቲም ላስተዳደሩም ወደዚህ አታርጊ ያለው ብርም ደግሞ ራሳቸው በጤና ቢሮ እንዲያስተዳድሩ ብለን የተወሰነ ዕቃ እንዲገዙበት ነው የተደረገው ግለሰብን ለምኜ መጀመሪያ 15 ሚሊዮን ብር ወጥቶ 10 ማሽን ነው የተገዛው የዩሮፕ ስታንዳርድ እሱ ቺፕሷ እስኪመጣ ድረስ ተብሎ ስራውን ለማስጀመር ድጋሚ 10 ማሽን ተገዛ ከ30 ሚሊዮን ብር በላይ የሚሆን ኢቭን ፊልትሬሽን ውሃም ጨምሮ አጠቃላይ የሚያጣራ በአኳውን ነው የተገዛበት ሁኔታ ነበር ከ30 ሚሊዮን ብር በላይ ናሽናል ሲመንት ነው በነፃ ያንን ቤት የገነባልን ይሄ ሁሉ ከተበላ የትኛው ብር የተሰበሰባለ ስሊፕ ይኖራል አይደል የተበላ ሰው እሱን ያምጣ የሰጠው ሰው የበላበት አስተፋለታለሁ $1 ለምን አትውልም ለአከለ የሰጠው ሚል አካል ካለ ይምጣ ኤቪደንስ ካለ እኔ ማምጣት ማንንም እኮ ውጪ ሀገር እኮ እየተማረ ነው ስቴትመንት ላይ ነው የምታሳልፈው ወይም በባንክ ነው የምትሰጠው ወይም ሲሰጥህ ደረሰን ትጠይቃለህ ማን ነው የወሰደው